ቪቲኒሃ ስለ ብሩኖ ፈርናንዴዝ ለፖርቹጋል 2-ለግብ የሆኑ ኳሶችን ካቀበለ በኋላ የተናገረው ማሩዋ ስፖርት ከ400,000 በላይ የነበረን ሰብስክራይብ በኮፒራይት ምክንያት ስለተዘጋብን ይህን አዲስ ቻናል ከፍተናል። የተለመደው ትብብራችሁን ያደረጋችሁልን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የቀድሞ ድጋፋችሁን ጀባ በሉ። ማሩዋ ስፖርት ማሩዋ ስፖርት ማሩዋ ስፖርት እሱ እስካሁን ካየኋቸው ተጫዋቾች ሁሉ ምርጡ ኳስ አቀባይ ነው። በልምምድ ወቅት ደግሞ ከዚህ የበለጠ አስደናቂ እብድ የሚያሰኙ ነገሮችን ያደርጋል። ከእሱ ብዙ ተምሬያለሁ። በተለይ ሁልጊዜ አደገኛ የሆኑ ኳሶችን ለማቀበል የሚሞክርበት መንገድ ይገርማል። የማንቸስተር ዩናይትድ ጨዋታዎችን የምመለከተው በእሱ ምክንያት ነው። ምክንያቱም እሱን በማየት ሁልጊዜ ብዙ ነገሮችን እማራለሁ። ቪቲኒሃ ማሩዋ ብራንድስዌይ እና ዩናይትድ ማንቸስተር ዩናይትድ በየካቲት ወር ከጃርጅ ብራይዝዌይ ወኪሎች ጋር ንግግር አድርገዋል። ይህም የክለባችን የረጅም ጊዜ የተከላካይ መስመሩን የማጠናከር እቅድ አካል ሲሆን በተለይም የሃሪ ማጓየር ተተኪ ከመፈለግ እና በግራ እግሩ የሚጫወትበትን የመሃል ተከላካይ ለማስፈረም ካለው ፍላጎት ጋር የተያያዘ ነው። ማሩዋ ስፖርት ብራያን ኤምቤሞዌ ሃዛርድ በእግር ኳስ ህይወቱ ላይ ስላሳደረው ተጽዕኖ የምችለውን ያህል ሁልጊዜ ማለት ይቻላል የእሱን ምርጥ ሃይላይቶች እመለከት ነበር። ለኔ ሃዛርድ ጎበዝ ነው፣ በጣም ጎበዝ ነው። ተጫዋቾችን በቀላሉ አልፎ መሮጥ ይችል ነበር። ግሩም አጨራረስና ድንቅ ቅብብል ነበረው። ደግሞም በግልጽ እንደሚታየው ተርን የሚያደርግበትን መንገድ፣ ተጫዋቾች የሚተራመሱባቸውን ሁኔታዎች ግሩም ነበሩ። ብራይተን ኤምቤሞ ማሩዋ ስፖርት ከ400,000 ሰብስክራይብ በላይ የነበረው ማሩዋ ስፖርት ተከታዮቻችን በኮፒራይት ምክንያት ተዘግቶብናል። የቀድሞ ትብብራችሁን ያደረጋችሁልን ከወዲሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ብታበረታቱን ለእናንተ ትኩስ መረጃዎችን ከማቀበል ወደ ኋላ አንልም። ማሩዋ ስፖርት የበኩላችሁን ተወጡልን።